አመሰግናለሁ። መስሉ ያው እንደዚህ ባሉ ነገሮች እንደዚህ ያግዝሻለሁ፣ እንደዚህ ያን ነገሮች ታስተካክልሻለሁ ያልከው ነገር አመሰግናለሁ። እኔ ምንም አይነት ነገር ካንተ አልፈልግም። እና የተፈጥሮን ህግ መሻር አይቻልም። ሁሉም በአላህ ውሳኔ ነው የሚሆነው። በማፍቀሬ ሁሉም ነገር እንደዚህ በማድረጌ አልጸጸትበትም፣ አላፍርም። አሁንም ደግሞ ኢንሻአላህ ወይ እስኪወጣልኝ ወይ እኔ አሁንም የአላህን ውሳኔ ነው የምጠብቀው እና ምንም አይነት እኔ እንጃ ምን ራሱ አላውቅም። እኔ አንተን ብቻ ነው ያፈቀርኩት። ምንም አይነት አልፈልግም። እዚህ ትሪት ምናምን እንደዚህ ምናምን ምሩት ደግሞ እኔ ምንም ነገር አያስፈልገኝም። ሰግጄ ዱዓይ ማድረግ ብቻ ነው እና እኔ አንተ እንደምኞቴ ባሌ ባትሆንም ወድህ ወንድሜ ያደርግሃለሁ። በዙሪያ እንድትሆን ነው የምፈልገው። ያ ማለት ግን አሁን ይሄ ስሜት እኔ ጋር የለም ወጥቶልኛል ምናምን ማለት አይደለም። ከራሴ ጋር ተመካክሬ ከአንተ ጋር ተመካክሬ አይደለም ያፈቀርኩ። የሆነ ጊዜ ወይ ሊወጣልን ይችላል ወይ ደግሞ ነገሮች ተቀይሮም አንድ ልንሆን እንችላለን። እኔ አላውቅም። አላህ ነው የሚያውቀው ሁሉንም ነገር ይገሌ እና እኔ ከልቤ ነው ያፈቀርኩህ፣ የምሬን ነው ያፈቀርኩህ፣ የእውነቴን ነው። አጀንዳ ምናምን ማድረግ ምናምን ለምትለው እኔ አጀንዳ ማድረግ አልፈልግም። ያው ኦልሬዲ በፊትም ሊቭ እገባለሁ፣ እጫወታለሁ። ልክ ስገባ ሰው አሁን ትንሽ እስክበርድላቸው እንደዛ ስለሚያደርጉት ነው እንጂ እንደዚህ ማለት ለማድረግ እንትን ብዬም አይደለም። እኔ ለአጀንዳ ወይም ለፎሎ ለፌመስ ምናምን እንደዚህ አይነት ነገር አለ። ማሜ ያውቃል ከፊት ጊዜ ጀምሬ እየነገርኩት እንደነበር ማለት ነው። እና እኔ በቃ አፈቀርኩ፣ በቃ ምንም ማድረግ አልችልም። አፈቀርኩ፣ አፈቅርሃለሁ። አሁንም ወልጄሃለሁ። የምሬን ነው። በጣም ለብዙ አመት በጣም ማሜ ያውቃል ነግሬው ነበር ምናምን። እኔ ማግባትን እራሱ ሳላቅ ነው መፋታትን የሰማሁት። ከዛም በፊት ነበር እኔ ጋር ይሄ ስሜት የነበረው እና በጣም ብዙ ጽፌልሃለሁ፣ ብዙ አውርቼሃለሁ፣ አትመልስም፣ አታይሙላ ራሱ ሜሴጅ ቀጥታ እንኳን እየደወልኩልህ ነበር። ከዛ ስልክ አይሰራም ምናምን ብቻ ብዙ ነገሮችን ሞክሬ መንሱሬን ማግኘት የምችለው እዚሁ ሚዲያ ላይ ነው በቃ በምለው ነው። እውነትም ደግሞ ተሳክቶልኛል። ይኸው አገኘው ካወራው እኮ ይሄ ለእኔ ራሱ አንድ ነገር ነው። ለዛ ነው ወደዚህ ወደ ሚዲያ ያመጣሁት እና ይሄው ነው የምለው እኔ እና እኔ እወድሃለሁ፣ አፈቅርሃለሁ። አሁንም ቢሆን አፈቅርሃለሁ። የፈለጋችሁትን ነገር በሉ፣ የፈለጋችሁን እንትን ብትሉ የእኔ ፍቅር የእውነት ነው። ከምንም ነገር ጋር አይገናኝም። እኔ ምንም እንድታግዘኝ ምንም ነገር እንድትረዳኝ እንደዚህ ምናምን አልፈልግም። ወንድምነት ፍቅርን እንድትሰጠኝ እፈልጋለሁ። እንዳልከው እንድታወራኝ፣ ሰላም እንድትለኝ፣ እነዚህ ነገሮች ከአንተ ቢያንስ እፈልጋለሁ እንጂ ሌላ ምንም የምፈልገው ነገር የለም። አመሰግናለሁ። ይኸው ነው እኔ የምለው። ቴንክ ዩ ሀፊዛ። ዶክተር እያዳመጥክ ነበርና የምትለው ነገር ካለ እድል ልስጥህ። ሜቲ ደርቢያ ደሮ በካሲፍ ምጀቱ እንጀቱ ፈቃት No, the Laganjira, I was so surprised at Mafin saying it. Ishida. Hafiza, mashallah, mashallah. ሀፊዛ እውነት ለመናገር ከፈለሽ እንደኛ ባህል እንደኛ ሃይማኖት እንደዚህ ወጥቶ የሚናገር ፎር ዘ ፈርስት ታይም ነው እና ያ በዛ አጊቭ ዩ ክሬዲት አልዋሽሽም። ዳስ ጉድ ቲንግ የራስሽን ፍላጎት ፊሊንግ መናገርሽ መብትሽ ነው። ከእኔ አንድ ጥያቄ የምጠይቅሽ ከዚህ በፊት ያናገርሽው ሰው አለ ወይስ መንሱር የመጀመሪያው? ያናገርሽው ማለት እኔ እንደዚህ ራሴ የወደድሽው ሰው ሁሉም ሰው እኮ መጀመሪያ ላይ እኮ የሆነ የራሱ ላይፍ ይኖረዋል። መንሱርም ከኔ በፊት ላይፍ አለው፣ አሁንም ላይፍ አለው፣ ላይፍ ነበረው። እሱ ታሪክ ነው። እኔ አሁን ላይ ያለውን ነገር ነው እንጂ ያለፈውን ታሪክ ማውራት ማንሳት የሚያገናኘው አይመስለኝም። ወደ ወጣት ትምህርት ቤት ላይ ሊሆን ይችላል፣ ስኩል ላይፍ ላይ ሊሆን ይችላል፣ የሆነ የራሴ ላይፍ አሳልፌ ሊሆን ይችላል። ለመጀመሪያ ጊዜ አይደለም። ኦኬ ኸይር። ሶስት ነገር የመንሱር ጥያቄ ልጠይቅሽ። ያፈቀርኩት መንሱር ነው። ኦኬ ጥያቄ ልጠይቅሽ። ሶስት ነገር የመንሱር ኳሊቲ የምትያቸው ነገር እስኪ ሶስት ነገር።
ደግነቱ በቃ ክብር አለው ለሰው ለማንም ሰው እና ቁንጅናው That's it. I'm done. Okay. Hafiza amma baay'ee galatoomii boos የምትለው ነገር አለ መሰለኝ አስባባት ያው ተመሳሳይ ሀሳብ ነው የምትሰጠው። ቅድም አንተ ከሰጠኸው ጋር ምንም ተገናኝ ነገር የለም። እሷም የምትፈልገው አሁን ላይ ኦልሬዲ እኔ ስለወደድኩት ስላፈቀርኩት ግዴታ የኔ መሆን አለበት የሚለው አይደለም። እሱን ነገር ኦልሬዲ ነግረናታል። የምትፈልገውን ነገር ሁሌም አታገኝም። እኛም መንሱሬን እንዲያርግ ማለት አንችልም። ይሄ እሱ ጋር የሚፈጠር ስሜትና እሱ የሚወስነው ነገር ነው፣ የግል ነገሩ ነው እንጂ እሷ ስላፈቀረች አፍቅር አይባልም መቼም ሰው ግን ትሪት እንዲያደርጋት እንዲያወራት የምትፈልገው ነገር ያን ስለሆነ ያን እንድታረግ አውርተናል። ከመንሱሬ ጋር ስልኬንም ስታታወራ ችግር የለም ለማውራቱ ብሏል። አስ ፍሬንድ እንደ ወንድም ያወራታል። ከዛ በኋላ የሚፈጠረውን ነገር አላህ ነው የሚያውቀው። እኛ ምንም ነገር ማድረግ አንችልም። ስለዚህ የሶሻል ሚዲያውን ነገር ጋፕ አድርጊው ብያታለሁ። እሷንም ከዚህ በኋላ መደጋገም የለበትም። ሌላውን ነገር በውስጥ ማውራት ነው። የሆነውን ነገር አብረን እናያለን እንግዲህ Hafiza waan amma dubbatame kanarratti ispeeshaalii ka amma manni banamee Mansuuriin akka attention isaas fudhachuudhaaf yeroo tokko asirra dhufamanni waa hojjechuudhaaf dhufa. By the way 3.5k 326 gabbaan yoo dandeessan dhibbaafuu galchaa taabtaabicha gargaaraa wanta nama jiru kanaan sheerii maal godhamu sana hunduma godhaa ያንን ታረጉ ጥሩ ነው። ተባበሩ 400 አስገቡ። እዚህ 3.5k ስላለ ለማስታወስ ነው። ሀፊዛ namni baay'een dubbii kana አፈርሱ በርባድ ለማራገብ ይፈልጋል። ብዙ ሰው ወደ ቀና ወደ ተግባራዊ መንገድ እንዲሄድ ስቲል ከማድረግ ወይም ደግሞ ከማዞር ወደ ሌላ ነገር ሰው ሊገፋው ስለሚችል of course online ሌላም ጊዜ እመጣለሁ እጫወታለሁ ብለሻል። ዱፌ ተባጤ ዴማ አሲረ ዱፌ ጀቴ ጅርታ ከናፊ moving forward from right ከአሁን ጀምሮ ወደፊት ስንሄድ ዋንተ ከና መንሱሪሌን አከራን ገመን አካ appreciating ጎነ ያደከነፈ ጅራ isa sanarratti atiyyu yo akkanuma antabachu dufteyu namni jaalate ወደ ሌላ ሊወስድ ሰው ስለሚችል ወደ ሌላ ንግግር ሊያጦዙ ስለሚችሉ ይሄ ኢንተርኔት ነው። nobody controls, it's uncontrollable። ራሳችንን ገቨርን አድርገን ራሳችንን ኮንትሮል አድርገን እኛ ካልሄድን in principle ብዙ ነገሮች አቅጣጫ ሊለቁ ስለሚችሉ ሐሳብሽንም አላማ ይሄ ጸደቀ አላማሽንም ሰዎች ሊያደናቅፉ ስለሚችሉ ይሰከነረቲ ati amma jaarsummaa nu kana nu ergattee miti. Nu hundumtuu ofumarraa kaanee yaada kana kaasne. Anatu dhufee Mansuuritti kaase dubbii kana. Aneen hin waamtichee ለመንሱር አጀንዳ ያረኩት I really you know እና ለማለት የፈለኩት ይሄ ነገር ወደ ሌላ አቅጣጫ እንዳይሄድ አከ ከራገድን ኢስኔ ዮዱፍቴ ናማን ከነንዱበትና አይቹ እንደንዴስ ዮዱፍቴ መነበልቴ ተበቱ አማቲ አጀንዳ ከነራ ዱበቹ እንደንዴስ እንደማን ጀቹ እንደንዴስ ከፈለጉ ሰው በራሱ ጊዜ ምን ስለሚያወራ አቲ ገረኬቲን አመደንዳሜቲ ገቨርን ኦፍ ጎዲ ዋይ ገረ ሚዲያ ከነረቲ ተዋኖ ጎዲ ወሊን ዱበኔራ ወሊን አሶፍኔ ጅራ ኢስ ፐብሊክ there is no secret update ገረ ብራክ አቲ ነማከን እንጁ ሌላ ምንም አይነት አፕዴት አንቺ ለሰው ለመስጠት ሚዲያ ከፍተሽ ፕሬስ መጥቶ የሚነገር ነገር የለም። ስለዚህ በተቻለሽ መጠን ያንን አጀንዳ ሳይሆን በራስሽ መጥተሽ ተጫውተሽ ዘና ብለሽ መሄድም ትችያለሽ። ዮፌት መነነማት ዮፌት መነከስ በኔን እንደመውየቴ ቢቻል በአንቺ በኩል አጀንዳው ረገብ እንዲል ካረክሽ ጥሩ ይመስለኛል። የግል ሐሳቤ ነው። ሌሎቹም አይ ቲንክ ይሄው ሐሳብ ነው ያላቸው። ዶክተር ፕሬዝዳንት ማሜን ጨምሮ ዶክተር ኑሬን ጨምሮ መንሱርን ጨምሮ ቦስን ጨምሮ ጊፍቲ ጅማ ዋጀቹ በርባዲ ጊፍቲዬ በጣም ነው የታገስ በጣም ነው የጠበቅሽን። እስቲ ለሷ እድል እንስጥ። እንግዲህ መንሱሬ ዛሬ እኛን እያዳመጠን ያለው ኦሬዲ እሱ መንሱሬ የመንሱር ቤት የኛ ቤት ሆኖ ኦሬዲ ኮንትሮል ስላደረግ ነው። ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። አረ ባየነት ቶሌራ ወላሂ ያነሳነት ቶሌራ ሀፊዛ ወንት ሲገሉ ቀቦ እኒ ሆጂ ሲገልቹን አካሃር ከሳት ገልትስ በሪ ከነቦዳቲ ሚዲያስ እንደውም ሚዲያ ከተዳብዱን አንጎዳኒ ሲህር ያኮቲ መንሱር
አደቦደ ዩሪ ሚዲያ ከሲን ፈየደም ጎቹ እንደኛ ገሩ ማሊፊ እኒ ቀጤታ አልፈልግሽም ሲንበርባዶ አንድሮ ሲገሌ አቲ ወጂን ቀምደታናን ገረፍረጎ ዲቲ ወጂ ሲአርጎን እንደንዳ ካለ ጀቹሩምቲ የራሴን ሲንጀራ አራበሪኮ ነምቶኮ ጋፈስ ጃለቱ ቀጤታ ሲንጃለደ ሲንንጀሩ ጋፈት ጋፊ ዮኪን ቆይ እቲን አሰባይ ደምቲ ማነምቶኮ ጋፈ ጃለለና ማይብሱ ittini yaada jedhama sirriidha itti yaade nama malee hammuma hidhamee hammuma asirratti miidiyaa irratti deebisuu hin danda'u keessaan siininaasa erga jedhe bakka dubbiin dhumeera waan ta'eef atis yaada keessaa bahi bakka gara saatii hojii galti taanaan bakka mee waa tokko yaaddoon tokko hin jiru Mansuur baay'ee si jaallanna baay'ee si kabaja uummanni Oromoo hundinuu galatoom thank you habibi ayya ምንድነው መሰለሽ ያው ዞሮ እኔ ማለት የፈለኩት ባጭሩ ከሶሻል ሚዲያ አትጠቀሚ ወይ ደግሞ ቲክቶክ ላይ አትውጪ እያልኩሽ አይደለም። ግን ያው ይህንን አጀንዳ ቢያንስ መቀየር ከቻልሽ ቀይሩ። ለምን ሰዎች አንቺ በመልካም ነው የመጣሽው፣ በጣም ብዙ ቪዲዮዎች ደግሞ በመጥፎ እኔን ዲስሪስፔክት በማድረግ የመጣ ቪዲዮም አለ። ያው ሰው ነገሮችን ወደ መጥፎ ይወስዷል። የሚወድሽ ሰው በመልካም ነው የሚያየው። ድሮም የሚጠላሽ ሰው ጥላቻ ስለሆነ እችን ሰበብ ያደርግና ወደ ሌላ ነገር ነው የሚወስደው እና የተወሰኑ ቪዲዮዎችም ሼር ተደርጎልኝ አይቻለሁ እና በዚሁ የሚቀጥል ከሆነ ምንድነው የሚሆነው? ያው ዞሮ የእንትኑ የምንድነው ወሬው ስለማይቋረጥ ከቻልሽ ቤትሽንም ከፍተሽ ስታወሪ ላልተወሰነ ጊዜ በቃ አይን ጉዳይ ማውራት አልፈልግም እያልሽ እስከዛ አድርጊ። አለዛ ሰዎች እንዳልኩሽ ለጥሩም ነገር ለመጥፎም ነገር እየተጠቀሙበት ነው። የኔንም ክብር የሚነካ ነገር ደግሞ ታውቂያለሽ፣ የሚዲያ ነገር ወላሂ በዚህ ምድር ላይ ምንድን ነው የሚቆጨኝ ብላችሁ ብትጠይቁኝ ቲክቶክ ላይ የመጣሁበት ቀን ነው የሚቆጨኝ። አላህ ሻሂዴ ነው። ቲክቶክ ላይ የመጣሁበት ቀን ነው የሚቆጨኝ። መጀመሪያ ሰዓት ሲጀምር እንዴት አድርጌ በምን መልኩ እኔ ጋዜጠኛ ኢንተርቪው እንዲያደርገኝ የማላደርገው ጥረት አልነበረም። ከዚህ በፊት በቃ ሚዲያ ላይ ለመምጣት ቶፕ ለመሆን ታዋቂ ለመሆን በጣም ብዙ ነገር ፈጥር ነበር። ወላሂ የልቤን ነው የምነግራቸው። አት ዘ ኤንድ ኦፍ ዘ ታይም ግን ዛሬ ላይ ሆነ ምን ፊል ታደርጋለህ ብትሉኝ ወላሂ ከአላህ ቃል የሚበልጥ ነገር የለም። የመጀም ቲክቶክ ላይ መጥቼ በዚህ ደረጃ የታወቁበትን ቀን እየረገምኩት ነው የምኖረው። ዛሬም ቢሆን ብዙ ነገሮቼን አበላሽቶብኛል። ብዙ ነገሮቼ በጣም ጥሩ ጎንም አለው፣ በጣም ደግሞ ብዙ ነገሮችንም አበላሽቶብኛል እና ስቲል በሜሬጅ ራሱ የተመቻቸ ሜሬጅ ውስጥ ገብተህ ልጅ ኖሮ ወልደህ መኖር አለመቻል ራሱ የዚህ የሶሻል ሚዲያ ተጽዕኖ አለበት። ያው እያንዳንዱ በብዙ አንግል ነው የሚታየው እና አንዳንዱ ደግሞ በምን መልኩ እንዴት አድርጌ ወደዚህ ነገር ልምጣ ብሎ ነው የሚመኘው። ኦፍኮርስ እኔም እንደዛ መኝ ነበረ። ዛሬ ላይ ሁኜ ግን ሳስበው ብዙ ነገሮች ወደኋላ ጉትት አድርጎኛል። ብዙ ስራዎችን ደፍሬ እንዳልሰራ አድርጎኛል። በቃ ቶታሊ ፈሪ አድርጎኛል። ፈሪ አድርጎኛል ማለት ለስምህ ትጨነቃለህ፣ ለምሳሌ ነገር ትጠነቀቃለህ። ሰው አታምንም። በቃ ትልቁ ችግር እሱ ነው። ሰው አላምንም። ሰው በስልክ ሲያወራኝ በተለይ ማላቀው ሰው ከሆነ በቃ በጣም ነው የምፈራው፣ በጣም ነው የምለው። ለምን ይሄ ሰው ወይ ሪከርድ እያደረገኝ ነው ማለት ነው፣ ወይ ነገር ሚዲያ ላይ ለማውጣት የፈለገው ነገር አለ። እንደዛ ያ ነገር ቀድሞ አይምሮ ሸክ የሚባለው ነገር አይምሮ ላይ ይበዛል እና በተቻለ ሊያስገባዋል ገስት ፉል ነው ይላል።